ኢራንን ማን አሳልፎ ሰጣት? እስማኤል ቃኒ ወይንስ ሁሴን ታሊብ? ከሰሞኑ በመካከለኛው ምስራቅ ተቀስቅሶ ዛሬ ላይ ስድስተኛ ቀኑን በያዘው ጦርነት ብዙ ዜናዎችን እያሰማን ይገኛል። በዛሬው ዕለትም በዓለም እንዴት ሰነበተች ቻናላችን ላይ ኢራንን አሳልፈው ሰጥቷታል እየተባሉ እየተወራ የሚገኘው ስለ ሁለቱ ጄኔራሎች ዜናዎችን ይዘናል። ከዚህ በተጨማሪም አሜሪካ ስላሰጠመችው የኢራን የባህር ኃይል መርከብ፣ ስለ ሰሜን ኮሪያው ባህር ሰርጓጅ ኒውክሌር አስወንጫፊ አዲስ ስለተሰራው መርከብና ሌሎችም ዜናዎችን በትንታኔ መልኩ ይዘናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ትኩስና አዳዲስ ፈጣን መረጃዎች ይደርሷቸዋል። በኢራን ውስጥ በተደጋጋሚ በኢራን የአይአርጂሲ አዛዦች ላይ በሚደረግ ግድያ እንዲሁም በባለስልጣኖቿ ግድያ ላይ በተደጋጋሚ ጊዜ በተለያዩ ምክንያቶች የተረፉት ሁለቱ የቀድሞ የአይአርጂሲ አዛዦች ኢራንን ለሞሳድ እንዲሁም ለአሜሪካ አሳልፎ በመስጠት ተጠርጥረው እየተመረመሩ ነው የሚል ዜናዎች እየተሰራጩ ሲሆን ከዚህ በተቃራኒው ደግሞ የቀድሞ የአይአርጂሲ አዛዥ እስማኤል ቃኒ በግል ጠባቂያቸው ተገድለዋል የሚል ዜናም እየወጣ ነው። በ2020 በዶናልድ ትራምፕ የስልጣን ዘመን በድሮን ጥቃት የተገደሉት የቀድሞ አይአርጂሲ አዛዥ ቃሲም ሱሊማኒን በመተካት አዲሱ አዛዥ ተደርገው ተሹመው የነበሩት እስማኤል ቃኒ ከተደጋጋሚ የእስራኤል የግድያ ሙከራዎች የሚያመልጡበት ምክንያት ሁሌም አጠራጣሪ ሆኖ እንደቆየ ነበር። በቅርቡ በአያቶላ ካሚኒ ግድያ ጊዜም ቢሆን እሳቸው ይህንን ገፈት እንዳልቀመሱ እየተገለጸ የሚገኝ ሲሆን ከዚህም ጋር በተያያዘ ከዚህ ቀደምም በባለስልጣናት ላይ በሚደረጉ ግድያዎች ጋር ከሞሳድ ጋር ንክኪ እንዳላቸው እየታሙ የነበረ ሲሆን በአሁኑ ወቅትም ተይዘው በምርመራ ላይ እንደሚገኙ እየተገለጸ ይገኛል። በአንጻሩ ደግሞ እኚሁ የቀድሞ የአይአርጂሲ አዛዥ በግል ጠባቂያቸው እንደተገደሉ በዋሱ መሐመድ ገጽ ላይ ያነበብነው ዜና ያሳያል። ሌላኛው የአይአርጂሲ ጄኔራል ሁሴን ታኢብ ከሞሳድ ጋር ንክኪ ያላቸው የኢራን ባለስልጣን ተደርገው እየተገመቱና ምርመራ ላይ እንዳሉም እየተገለጸ ያለ ሲሆን ምናልባትም ከነዚህ ከሁለቱ አንዱ ወይንም ሁለቱም የኢራንን መረጃዎች ለሞሳድ የሚያደርሱና ኢራን እየደረሰባት ላለው ተደጋጋሚ ጥቃት ተጠያቂዎች እንደሆኑ እየተገለጸ ይገኛል። የአሜሪካው የመከላከያ ሚኒስቴር ፒት ሄግሴት በኢራን ሰማዮች ላይ እንደፈለግን እየበረርን ነው አሉ። የቢ1 የቢ2ና የቢ52 ቦምብ ጣይ አውሮፕላኖች እንዲሁም የፕሪዳተር ድሮኖች እንደፈለጉ በኢራን ሰማይ ላይ እየበረሩ የኢራንን ወታደራዊ ይዞታዎች ሁሉ እንደፈለጉ እያጠቁ እንደሆነና ጥቃቱ ከዚህም በላይ ተባብሶ እንደሚቀጥል በትናንትናው ዕለት አስታውቀዋል። በስሪላንካ የባህር ዳርቻዎች ስትጓዝ የነበረች ንብረትነቷ የኢራን ባህር ኃይል የሆነችው አይአርአይኤስ ዴና ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ በአሜሪካ በኩል በተተኮሰ የቶርፒዶ ሮኬቶች ምክንያት ተመታ። በላዩ ላይ ጭናቸው ከነበሩት ከ180 ሰዎች ውስጥ 101 የሚሆኑት መገደላቸውና ከተረፉ ከ32 ሰዎች ውጪ ሌሎቹም እስካሁን እንዳልተገኙ እየተገለጸ ነው። ከዚህ መልኩም በየጊዜው ከሚቀያየረው የሰሞኑ ጦርነት ጀርባም የስፔን ወታደራዊ ኃይልና መንግስት የነ አሜሪካን ትዕዛዝ አልቀበልም በማለቱ ከአሜሪካ ጋር ከባድ የሆነ የኢኮኖሚ ማዕቀብና ሽኩቻ ውስጥ እንደሚገባ እየተጠበቀ ይገኛል። ከወደ ሰሜን ኮሪያ ቾይ ሂዩም በመባል የተጠራ አዲስ ባለ 5000 ቶን የኒውክሌር ተሸካሚና አስወንጫፊ ሰብመሪን የባህር ሰርጓጅ መርከብ በሰሞኑ በኪም ጆንግ ኡን ተመርቋል። ይህ በአይነቱ የተለየ የኒውክሌር አረሮችን መሸከም የሚችልና ሚሳኤሎችን የሚያስወነጭፍ ባለ 5000 ቶን የባህር ሰርጓጅ መርከብ መመረቁ ውጥረቱን የባሰ እየጨመረው ይገኛል። ምናልባት በቀጣይም የአሜሪካ እርምጃ ወደ ሰሜን ኮሪያ ይዞራል አይዞርም የሚለው እጅግ እያሳሰበ ሲሆን ይህም የዓለምን ጂኦፖለቲካዊና የኢኮኖሚ እንቅስቃሴዎች እንደሚቀይረው በጽኑ ይታመናል።
እነዚህንና ሌሎችም ተጨማሪ ትኩስና ሰበር መረጃዎች በየዕለቱ እንዲደርሷችሁ የዓለም እንዴት ሰነበተች ፔጃችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ የሆኑ ፈጣን መረጃዎች ይደርሷችኋል።